የአዶናይ እናት ለቅሶ እጅግ ብዙ ኢትዮጵያውያን በሚመለከቱት ማህበራዊ ሚዲያ እባካችሁ ልጄን ፍቱልኝ እያለች በአሳዛኝ እንባ በታጀበ ለመንግስት ጥያቄዋን አቀረበች። ወይዘሮ አበባ ገብሩ ልጃቸው አዶናይ እንዲለቀቅ በእንባ መጠየቃቸው በልጃቸው መታሰር ያሉበትን ጭንቀት ያሳያልም ብለዋል። ማህበራዊ ሚዲያ ኮከብ የሆነው አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ወይዘሮ አበባ ገብሩ እያለቀሰች ልጃቸው እንዲለቀቅ ጥያቄ ማቅረቡን ብትጀምርም መንግስት ግን እስካሁን ምንም አይነት ምላሽ እንዳልሰጠ ተጠቅሷል። የዓመቱ ምርጥ ቲክቶክ ሰሪ ጨምሮ 4 ሽልማቶችን ካሸነፈ ብዙም ሳይቆይ በተፈጠረው በዚህ አስቸጋሪ ሁኔታ ወይዘሮ አበባ ልጃቸው ምንም ስህተት እንዳልሰራ በግልጽ ስሜታቸውን ገልጸዋል። እንግዲህ እሱንና ሌሎችንም ጨምሮ ወጣቱን ከትምህርት ክትትል ትኩረቱን ሶሻል ሚዲያ ላይ እንዲያደርግ ንግግሩ የትውልድን መንገድ ከማስቀየር እንዲቆጠብና መንግስት ቁርጠኛ እርምጃን መጀመሩን ማሳያ እያደረገ እንደሆነም ተገልጿል።